በዚህ ቪዲዮ የሚያስቁ ቪዲዮዎችን አያለው ቪዲዮዎቹን ማያቼ ማሳቅ አልችልም ምክንያቱም ከሳኩት ወደ ማላቀው ሰው ስልክ ደውዬ ማዛግ መጀናጀን አንጀት መብላት ማናደድና መሸወር ከሚሉት መሃል ስፒን አድርጌ የወረደበትን እቀጣለሁ ስለዚህ ጊዜ አንፍጅ ወደ ቪዲዮዎቹ እንግባ ብዙ አይነት ዳቦ ልታውቁ ትችላላችሁ ግን እንደ ሀበሻ ዳቦ የሚጣፍጥ የለም ከተገኘ እኮ የፈረንጅም አሪፍ ነው የፈረንጅም ዳቦ ጥሩ ነው ሳሊጥ ጣል ያለበት ለነገሩ ያበሻውም በሻይ ፍትፍት ተደርጎ ቡክት ብሎ በማንኪያ መቁረስ እሱም ደስ ይላል ዛሬ ለወንዶች ነው ጥያቄ ያለኝ I have a question for you ጠይቂ ችግር የለውም ምንም አይደብረንም እኛ ለምሳሌ ሜካፕ ተቀብተን የምናገኘው ደስታ ራችን እንደዚህ ፖኒቴል ምናምን ተሰርተን በቃ ፐርፌክት ይሆንልን አያገባንም ሊፕስቲክ ስንቀባ ፊታችን ግድ አይሰጠንም ስኪናችን ክሊር ሲሆን ምን ደሰተው ደስታ እኛ በአርቲፊሻል ነገር አንደሰትም ሁሌ ነው የምጠይቃቸው ጓደኞቼ አይደብራችሁ ወይ በምንድን ተፈሰሱት አይደብረንም አሁን ሽንቴን ስሸና ሁላ ቁጭዬ ነው የምሸናው ኢነርጂ የለም ሽንቴን ምን ማለት ነው ለመግፋት ይሄን የሚያክል ሰውዬ እንዴ ቁጭ ብሎ ይሸናል እንዴ ቁጭ ብለህ ትሸናለህ ቤት እንዴ ዝም አሉ አናይክም ነው የሚሉኝ ረጅም ፊት ያላቸው የአሜሪካው የውጭ ጉዳይ ሚኒስትር ረጅም ፊት ያላቸው ተብሎ ይታሰባል ላይክ ከዚህ ጋር ግን ስታነጻጽረው ያን ያህል ከቁም ነገር የሚገባ አይደለም በጣም እኮ የሚገርም ነው ሲፍ በጣም ሰፊ እጅ እኮ ነው ይሄኛው እንትኑ ማለት ነው እንደው አንዳንዶች ይጠይቃሉ እጅ ምን ያህል ትልቅ ነው የሚልህ ለማየት እስኪ ፊቴ ላይ አድርገው የፀሐይ ግርዶሽ እኔ አጠገብ ስሆን ምን ያህል የፊትህ ሲጠጋበል ልዩነት ይታያችኋል እስኪ አንድ ተጫወቱበት እኮ ሰውዬውን እንዴ ምንድነው ሁለት ሊሆን እኮ ትንሽ ነው የቀረው ያው እኔ አንድ ነኝ አስባችሁታል እሱ ሁለት ነው የኔና ያንተ ፊት አንድ ላይ ሆኖ ማለት ነው ስለዚህ አባይ ኢትዮጵያን እያስጠራ ነው ለኢትዮጵያ ይጠቅማል ያንተን ፊት ልክ እንደ አባይ በዓለም አቀፍ ደረጃ እኛን ያስጠራል ነው ምንድነው ሙዝ ውሃ ለስላሳ ቸኮሌት ምን ላይ ያርጉት ነው አንዳንድ ነገር ሌላ ሰው ስላደረገው ብለን ባናረገው ጥሩ ነው በቀን ነው ደግሞ ስልክ እንደዚህ የሚያረጉት ይገርማል ምን እየሆነ ነው ምን አይነት ስፖርት ነው ያማኝ ቦታ ደግሞ እዚጋ ቆይ አንዴ እማዬ ሽንት ቤት ልገባ ነው የምትፈልጊ ከሆነ አሁን ግቢ ኧረ አልገባም እሺ በኋላ ግን እንዳታጣድፊ ተገባ ዝም ብለህ ግባ አባዬ ሽንት ቤት ትገባለህ ኧረ አልገባም ምን ነው ሚጣ ሽንት ቤት ትገቢያለሽ ምን አገባት በቃ ገብቻለሁ እንዴ አረሷለ ወይ ያለህ እንዴ ቶሎ በልሽ ይጣቢ ልደፋ ነው አሁን አልገባም ብለሽኛል ነበር እንዴ ይሄን ጣቢ ረስቼው ነው ዘው ባለህበት ተጋበላ እንዴ ልድፋው እንዴ አረስ ጨርስ ትገቢያለሽ እሺ ቶሎ በል ሰው አለ አዎ ቆይ አንተ ልጅ ከዚህ ሽንት ቤት መች ነው የምትወጣው ኧረ አሁን ነው የገባሁት ልገባ ነው ብዬ ነግሬህ አልነበር እንዴ ሸኩያ ነው እባክህ ልገባ ነው እንዴ አባዬ ምንድነው ታፍረኛለህ እጄን ብቻ ለመታጠብ ነው ወጣልሃለሁ እና ትምህርት እንዴት ነው አሪፍ ነው እያጠናክ ነው አው እንደ እግርህ ላይ ደግሞ የምንጠባሳ ነው ኧረ አባዬ በመዳሪያ ለምታጠብ ነው ብቻ አይደል እንዴልከኝ ወይ የዘንድሮ ልጆች አባታችሁንም ታፍራላችሁ አይደል እዝራ አልጨረስኩም እዝራ ምን ፈለግሽ ደግሞ አንቺ ኧረ በእናትህ ውሃ ልቀቅ ቤቱን አገማ ወይት እንኳን አሁንስ አልጨረስክም ኧረ በእናታችሁ በሰላም ልጠቀምበት አልጨረስኩም እኔ ደግሞ አሁን ሸንቴ መጣ በዛ ላይ ይሄ ጣቢያ አለ እዝራ ምናተውን ሰው ለውሎ ቶሎ ነው ያለኝ አንዴ ልተጣጥብና ሉጣ ማን ነው ወንድ ነው ኧረ አይደለም እሺ ሁለት ደቂቃ ስጡኝ እሺ አልጨረስክም ምን 2 ደቂቃ ሞላህ እኮ ፈተና ሳይደርስ ለማጥናት ስሞክር I came I saw I left ምንድነው ቆይ አንቺ ለምንድን ነው ለልጅሽ ሁሌ ፓስታ ብቻ መቋጠሪለት ጓደኞቹና ታይም ምን ይዘው ነው የሚመጡ ጥብስ አሩስቶ ዱለት ደሞ ለዛ ለተረገመ ልጅሽ ነግሬው ነበር ቢያንስ አሙስ ፓስታ አትቋጥሪልኝ ቲቸር አይወድም ብዬ ነግሬዋለሁ ባንቺ ልጅ የተነሳ እኔ ጾም የለዋል እንዴ ማለት ለምንድን ነው አሙስ ጾመን የምትለው አሙስ የልጅሽ ተራ ነው የሱም ምሳ ነው የምበላው የልጅን ምሳ ትበላበታለህ
ቀላል በላበታለሁ እና ባዶ ሆዴን ላስተምርልሽ። ለዳይሬክተሩ ነው የምናገረው። የልጅ ምሳት በላበታለህ። የሚከፈላችሁ ደሞዛችሁስ ትሰሚያለሽ? ደሞዛችን ለቤት ኪራይ ራሱ አይበቃም። የመምህር ኑሮ ምን አይነት ኑሮ እንደሆነ ታውቂያለሽ? አታውቂም። ደሞዛችንን ተቀበለን የቤት ኪራይ ከፈልን። ከዛስ ምን እንብላ? ማን ያስተምርልሽ ልጅሽን? በቃ አታልቃቅስ። የምፈልገውን እቋጥርልሃለሁ። እሺ በርገር አድርጊው። እሺ በርገር በልቼ አላውቅም። ወደፊት በዚህ ሁኔታ ከቀጠለ የኑሮ ውድነት ይሄ መፈጠሩ አይቀርም። It hits me like an earthquake. Hello. Hello. የሴቶች ሱሪ ላይ ያለው ዚፕ ለምን ይጠቅማል? እውነት እኮ ነው። ለምን ነው የሚጠቅመው? አየር ለማስገባት። እሱ የሴት እቃ ለመክደን ነው። ምን ማለት ነው? ሱሪ ላይ ያለ ዚፕ ለምን ይጠቅማል? ለንፋስ። እኔም እንደዛ ነው ያልኩት። ንፋስ ለማስገባት፣ ንፋስ እንዲዘዋወር። ለንፋስ? ለንፋስ ነው የሚጠቅመው ዚፑ? ምንም አያስቅም። እውነቱን ነው። የዛሬው ቪዲዮዎች ይሄን ይመስላሉ። የሚያስቁ ቪዲዮዎች አልነበሩም፣ ሊያስቁኝ አልቻሉም። ይቅርታ፣ በቀላሉ አልስቅም። ስለዚህ በቀጣይ ባች የሚያስቁ ቪዲዮዎች ካሉ እናያለን። በቀጣይ ቪዲዮ እስከምንገናኝ ድረስ ግን ላይክ፣ ኮሜንት፣ ሰብስክራይብ ማድረግ እንዳትረሱ።